በዚህ ዘመን ነቢያት ነን ብሎ የተነሱ በአዲስ ኪዳን ነብይ የለም። አራት ነጥብ። ነብይ የለም፣ ነብይነትም የለም። ነብይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከ400 ዓመት በፊት ነው። የነብይነት መለኪያ ወይንም መመዘኛ ወይንም ክራይቴሪያ በታሪክ ተገልጦ የማይታወቀው የእግዚአብሔር ልጅ መገለጥ በመንፈስ ቅዱስ ገላጭነት መናገር መቻል ነው። እሱ ተገልጧል፣ ተወልዷል፣ ተልኮ ፈጽሞ ወደ መንበረ ክብሩ አድርጓል። ስለዚህ በአዲስ ኪዳን አንድ ሰው ለምሳሌ መጻኢውን ነገር ቢገምትና ግምቱ ትክክል ቢሆን ነቢይ አያስብለውም። ሩቅ አሳቢ፣ አርቆ አሳቢ፣ ጥሩ አእምሮ ያለው ይባላልና እንጂ በሌላ መንገድም በብቃት ደረጃውን ቢሆን በቅድስና ደረጃውን ቢሆን ሰው ወደፊት የሚሆነውን ነገር የሚፈጸመውን ነገር ቢናገር ነቢይ አያስብለውም። ነቢይ አያስብለውም። ነቢይ የሚባለው የአካላዊ ቃልን መገለጥ በመንፈስ ቅዱስ ገላጭነት የተናገረ ብቻ ነው። ሁለተኛ ሐዋርያነት። በዚህ ዘመን ያለው የሐዋርያ ስራ ነው እንጂ ሐዋርያም የለም። ሐዋርያት ጌታ የመረጣቸው 12ቱ አእማድ የመንግሥተ ሰማያት ቁልፍ የሰጣቸው ወንጌልን እንዲሰብኩ ቤተክርስቲያንን እንዲሰሩ እንዲሰበስቡ ሞቱንና ትንሣኤውን እንዲሰብኩ የመረጣቸው 12ቱ ሐዋርያትና ከ8 ዓመት በኋላ ደግሞ በደማስቆ መንገድ ራሱን የገለጠለት ሐዋርያው ቅዱስ ጳውሎስ ከ13ቱ ውጪ ሌላ ሐዋርያት የለም። የሐዋርያት አንዱን ሐዋርያ ወንጌልን አሳምሮ ፈትፍቶ ቀምሞ ስለሰበከ አንዱ ሰው ሐዋርያ አያስብለውም። ብሉያትን ከአዲሳት፣ ንባብን ከትርጓሜ፣ ትርጓሜን ከምስጢር አጣፍጦ አዋህዶ ስለሰበከ አንድ ሊቅ ሐዋርያ አያስብለውም። የሐዋርያነት መለኪያ አንዱ ኢየሱስ ክርስቶስን ሰው የሆነውን ፊት ለፊት ማየትና በእግሩ ስር ቁጭ ብሎ መማር ነው። ይገባችኋል አሁን? ስለዚህ ከዚህ ውጪ በአዲስ ኪዳን